ይድነቃሲም ተዘረፍን ያውም በሽጉጥ አስፈራርተው እንግዲህ እንደሰማነው ነው የምናውቀው። ይድነቃሲም እንግዲህ ለድራይቨሮች በጣም ትልቅ ድምጽ በመሆን የነሱ ቀኝ እጃቸው በመሆንና ሁሌም ስለነሱ ሲናገር ነው የምናውቀው። ዛሬ እስኪ ከዚህ በፊት ምን አይነት ቪዲዮ ይሰራ እንደነበረ ትንሽ ቪዲዮዎችን ላሳያችሁና ከዛ በኋላ አሁን የደረሰበት ምን ይሆናል። ለብዙ አሽከርካሪዎች ይህ ቦታ የስጋት ቀጠና ነው። ትናንትና ሰላም ነበር እየተባለ በትላልቅ ሚዲያ ይዘገባል። ነገር ግን ዛሬም አሽከርካሪዎች ይታገታሉ፣ ይገደላሉ። ለስንቱ ቤተሰብ ካስማ ማገር የሆነው አሽከርካሪ ወላጅ አልባ የሚሆኑ ህፃናቶችን የሚቀሩበት ቦታ ነው። ብዙ ጩኸቶችን ጮኸናል፣ ነገር ግን ሰሚ ያጣ ቦታ ነው። ትኩረት ያሻቸዋል። አሁንም አሽከርካሪዎች ግድያና ሞት እንዲሁም እገታ ያልቀረበት ቦታ ነው። እጅግ በጣም አስቸጋሪ ሁኔታውን አሳልፈው መጥተው እዚህ ቦታ ላይ ስጋት አለባቸው። እጅግ በጣም ሁልጊዜም ብንጮህላቸውም ያልጠገምንበት ጉዳይ ነው። የሀገር ካስማ ናቸው፣ የሀገር አገልጋይ ናቸው። ነገር ግን ስቃያቸው በዛ ልክ ያልተነገረላቸው መመስገን ቢያቀታቸው እንኳን በሰላም ወጥተው የሚገቡበትን ምህዳር ያልፈጠርንላቸው ይህ የኢትዮጵያ ዋልታ የሚባለው የኢትዮጵያ ኢኮኖሚ የሚንቀሳቀስበት መስመር ነው። አዋሽ መተሃራ ወለንጭቲ መሃል ጭንቅ መንገድ። ታዲያ ዝምታን የመረጠው እስካሁንም የመንግስት አካል ለምን እንደሆነ ባይገባኝም አሁንም የሀገር ኢኮኖሚ እየተንቀሳቀሰ ያለው በእነዚህ አሽከርካሪዎች ነው። ነገር ግን ዛሬም ሞት አለ፣ ዛሬም መታገት አለ፣ ዛሬም ስጋት ቀጠና እንደሆነ እንትኖችን ነበር የሚሰራ። እንደዚህ አይነት ችግር ሲፈጠረው ለነሱ ድምጽ በመሆን ነው የሚታወቀው። በጣም ብዙ ቪዲዮዎች ደጋግሞ ይሰራል። ለተሽከርካሪዎቹ ወይም ለአሽከርካሪዎቹ በጣም ብዙ ይቆረቆራል። በጣም በሚገርም ሁኔታ ከማውቃቸው ቲክቶከሮች በበለጠ እሱ በጣም እንደ አንድ ሶሻል ሚዲያ ኢንፍሉዌንሰር በጣም ድምጽ እየሆነ ያለ ሰው ነበር። ሰው ከዚህ በፊት ይሄን ነበር የሚያደርግ። አሁን ደግሞ እስቲ እንግዲህ በሱ ላይ ምን እንደደረሰ ቀጣይ ቪዲዮም ደግሞ አብረን ነው። ተዘረፍን ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅ ለምሽት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ወክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳለጥ ነበር። አብሮኝ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ መሀል መሆኑ ፊችዝ ግራ ገብቶ የነበረና ፒስትል የያዘ ሰው ማስክ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን። ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ፣ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እነዚያ ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ አይመለከተንም፣ ይሄ ቦታ አይመለከተንም ምናምን። በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ ያስተናገዱን ደንበላ ፖሊስ ጣቢያ አዳማ። መቻቹ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ
በህይወት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። ኤኒሃው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። እንግዲህ እንዳያችሁትና እንደሰማነው ነው። ከዚህ በፊት እንግዲህ እሱ ይህን ነገር ሳይደርስበት አስቀድሞ ለሌሎች በጣም ይጮህ ነበር፣ ድምፅ ይሆን ነበር። ምን ነው የሚባለው? የጠሉት ይወርሳል፣ የፈሩት ይደርሳል ነው የሚባለው። ይህ የሚባለው ተረት እንግዲህ እሱ ጋር ሰርቷል ማለት ነው። ከሌላ ሰው በተለየ እሱ ይጮህ ነበር፣ በጣም በተደጋጋሚ ድምፅ ይሆን ነበር። በየቦታው ሲታገቱ በየቦታው በሃይዌዩ ላይ ሲታገቱ በጣም በተደጋጋሚ ድምፅ የሚሆን ሰው ነበረ። ዛሬ እንግዲህ ደግሞ እሱ ጋር ደርሶበታል። በጣም የሚያሳዝን ነገር ነው። አንዳንዴ ምን አለ መሰላችሁ፣ እሱ አስቀድሞ ይጮህ ነበር። እኔ ጋር ካልደረሰ ያ ነገር እኔ ጋር አይመለከተኝም ወይ ደግሞ እኔን ካልነካኝ አያገባኝ የሚባል ነገር አይሰራም። ምክንያቱም እሱ አስቀድሞ ጮሆ በእርግጥ አሁንም ቢሆን አልዳንም ወይም ደግሞ አልተረፈም እንጂ ያው ነገኛ ጋር መድረሱ አይቀርም ያ ነገር ዝም ሲባል ማለት ነው። በጣም ደጋግሞ ይጮህ ነበር። እንግዲህ እሱም ከዛ በላይ ነገር ቢደርስበትም ከባድ ነገር ነበር። ምክንያቱም እሱ ምንም አይነት ፓወር የለው፣ ምንም አቅም የለው። ደግነቱ ሀውስን ብቻ ነው የወሰዱበት እና እሱ እንግዲህ ህይወቱን ሴቭ አድርገውለታል ወይም ደግሞ ነፍሱን ሴቭ አድርገውለታል ማለት ነው። በእሱን ራሱ እያመሰገነ ነው። በጣም የሚያስጠላ ነገራችን ላይ እንደዛ አይነት ነገር እሱ አስቀድሞ በጣም ብዙ ጮህ እሱ ጋር ሲደርስ እንግዲህ አይሆፕ ከዚህ በፊት ከጮኮ በላይ አሁን ስለደረሰ ለሌሎችም ድምፅ የምትሆንና ደግሞ መጮህ ይቀጥላል የሚል ተስፋ አለኝ። ዛሬ እሱ ቪዲዮ ይሄ ነበረ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ባካችሁ።